እየረበሸችን ስለሆነ እንገላገላት አሉ። ተሰበሰቡ፣ ተመካከሩ፣ ተወያዩ። ከዚያን የታሪክ ሰዎች ስሙ ቁዳር ይባላል ያሉትን ሰው ከመካከላቸው መረጡ። የታሪክ ሰዎች እንደዘገቡት ቁዳር ኢብኑ ሳሊም ኢብኑ ጀዳዕ ይባላል። ይህ ቁዳር የተባለው ሰው ግመሊቱን በመግደል ላይ ከእነሱ ጋር ተስማሙ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ቻናሉን ሰብስክራይብ ያድርጉ። ከትናንቱ የቀጠለ ነብዩላህ ሷሊህ አለይሂ ሰላም ታሪክ። እየረበሸችን ስለሆነ እንገላገላት አሉ። ተሰበሰቡ፣ ተመካከሩ፣ ተወያዩ። ከዚያን የታሪክ ሰዎች ስሙ ቁዳር ይባላል ያሉትን ሰው ከመካከላቸው መረጡ። የታሪክ ሰዎች እንደዘገቡት ቁዳር ኢብኑ ሳሊም ኢብኑ ጀዳዕ ይባላል። ይህ ቁዳር የተባለው ሰው ግመሊቱን በመግደል ላይ ከእርሱ ጋር ተስማሙ። ስለዚህ ጉዳይ የፈጸመው ቁዳር ብቻውን ሳይሆን በሁላቸውም ስምምነት ነበር ወንጀሉ የተፈጸመው። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ጓደኛቸውንም ጠሩ፣ ወዲያውም ሰይፍን ተቀበሉ፣ ወጋትም። ቅጣቴንና ማስጠንቀቂያዎችንም እንዴት ነበሩ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቁዳርን በተመለከተ ሲናገሩ እርሱ ከመጀመሪያው ትውልድ ከነቢዩ ዘመን በፊት ካሉት እጅግ ጠማማው ተንኳሳው ሰው ነው ይላሉ። ቁዳር ሌላ ጓደኛውንም ገፋፍቶ ተንቀሳቀሰ። ግመሊቱን በመግደል ላይ ተስማሙ። እሷና ጓደኞቹ ሌሎች አጥፊ ጓደኞች ጋር ሆነው በአስካሪ መጠጥ ቤት ተሰበሰቡ። ቁጥራቸው 9 ሲሆን ሁሌ ጥፋትን ለመተግበር ይሰበሰቡ ነበር። ቁዳር ከእነኛ ጠማማ ጓደኞች ጋር ግመሏን ለመግደል እገዛ እንዲያደርጉለት ተመካከረ። ከዚያም ሁላቸውም ሊያግዙት ተስማሙ። ከዚያን ሰዎችን ማማከር ጀመሩ። ይህንን በመፈጸም ተሳታፊዎች እኛ ብቻ ሳንሆን በሀሳብ ሁላችሁም ከእኛ ጋር መስማማት አለባችሁ እያሉ ሰዎችን ይመክሩ ጀመር። እናም ሰዎች ሁሉ በጉዳዩ አገዟቸው። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ በከተማይቱም ውስጥ በምድር ውስጥ የሚያበላሹና የሚያሳምሩ 9 ሰዎች ነበሩ ይላል። የጥፋትን ዲካ የደረሱና መልካም ነገር ፈጽሞ የሌለባቸው ወጣቶች ነበሩ። በመካከላቸው ደግነት የሌለባቸውና ዘወትር ለመሆን ለማጥፋት የሚጣዱ ነበሩ። ኢማሙል ቡኻሪ፣ ሙስሊም፣ አህመድ እና ሌሎችም እንደዘገቡት ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ቃል ዙሪያ ሲነግሩ አንድ ጉልበተኛ ኩራተኛ ጥበቃ የተደረገለት ሰው ነበር ይላሉ። ጠንካራና ካሉት ሰዎች ሁሉ ኩሩ እና ጉዳት እንዳይደርስበት ጥበቃ የተደረገለት ሰው ነበር። በተግባርም እነኚህ 9 ሰዎች ግመሏ ወዳለችበት ቦታ ተንቀሳቀሱ። ግመሊቱ ከተራራ ላይ እየወረደች ነበርና ተጠባበቋት። ሁሌ ከተራራው ወጥታ ውሃውን ከጠጣች በኋላ እንደገና ወደዚያኛው ትመለስ ነበር። ያም ያ ቋጥኝ የነበረበት ቦታ ሲሆን ሁሌ ወደዚያ ትመለሳለች። በመንገድ ላይ ጠበቋትና ወዳሉበት ቦታ ስትደርስ ጥቃት እንዲሰነዘር ትዕዛዝ ሰጣቸው። በካበቧት ጊዜ ፍርሃት ተሰማቸውና ሸሹ። ወደ እሷ በቀረቡና ግዝፈቷን በስተዋሉ ጊዜ ፍርሃት ተሰማቸውና ሸሹ። የዚህን ጊዜ ቁዳር ሳቀባቸው። ከዚያን ወደ እርሷ በመቅረብ እግሯን ቀነጠሳት። ፈአዕቀር ይላል አላህ ሱብሃነሁ ወተዓላ። አዕቀር ማለት መስበር፣ መቀንጠስ ማለት ነው። እግሯን በሰበረው ጊዜ ወደቀች። በሱረቱል አልቀመር 29 ጓደኛቸውንም ጠሩ፣ ወዲያውም ሰይፍን ተቀበሉ፣ ወጋትም፣ አስተባበሉትም፣ ቋንጃዋን ወጓትም። በኃጢአታቸውም ምክንያት ጌታቸውን ቅጣት በእነርሱ ላይ ደመደመባቸው፣
አስተካከላትም ይላል። ከጌታቸው ትእዛዝ አፈነገጡ። ግመሏን ከወጓት በኋላ እውነት ከመልእክተኞች ከሆንክ እኛን የምታስፈራራበትን አምጣው አሉት። እሷን ከወጉ በኋላ ከእርሷ የነበረው ግልገልዋ በማሳደድ ወጉት። እናቷን በወጓት ጊዜ ወደ ተራራው ወደ ቋጥኙ ሸሽቶ ነበር። ተከተሉት እና ከበው ሲያያቸው 3 ከፍተኛ መጓራትን አጓራና ከዚያም ገደሉት። ከዚህ በኋላ የመንደሪቱ ሰዎች ሁሉ ተሰብስበው ከጋመሊቱ ስጋ እየቆረጡ መውሰድ ጀመሩ። ይህንን ተግባር ከመፈጸም የሸሹትም አማኝ ባሮች ሲቀሩ የመንደሩ ሰዎች ሁሉ በወንጀሉ ተሳትፈዋል። ወሬው ለሷሊህ ዓለይሂ ሰላም ሲደርሳቸው ወዲያውኑ ወደ ቦታው በመቻኮል ደረሱ። በዚያ ቦታ ላይ ሰዎች ተሰብስበው ከስጋዋ እየቆራረጡ ሲበሉ ተመለከቱ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወቅተው ገደሏትም። ሷሊህ በአገራችሁ 3 ቀናት ብቻ ተጠቀሙ፣ ይህ የማይዋሽ ቀጠሮ ነው አላቸው። 3 ቀናትን ብቻ ጠብቁ፣ ሁላችሁም ትጠፋላችሁ አላቸው። እስቲ አምጣው በማለት ይወራረዱበት ስለነበረው ጥያቄ መልስ መጣ ማለት ነው። ለ3 ቀናት ብቻ ጠብቁ አላቸው። ሰዎች ተሰበሰቡና በሷሊህ ዓለይሂ ሰላም ጉዳይ ይወያዩ ጀመር። በዚህ በሰማቸው ዛቻ ዙሪያ ይመካከሩ ጀመር። ያን ጊዜ ግመሊቷን እንደገደልነው ሁሉ ሷሊህንም እንግደለው አሉ። በሷሊህ ግድያ ዙሪያ ሴራ መሴር ጀመረ። እርሱንና ቤተሰቦቹን ሌሊት ልንገድል፣ ከዚያም ለዘመዱ ቤተሰቦቹን ጥፋት መገደላቸውን አላየንም፣ እኛም እውነተኛ ነን ልንል በአላህ ተማማሉ አሉ። እናም ግመሊቷን ከገደሉ በኋላ በሷሊህ ግድያ ተመካከሩ። በተግባርም አጥፊ ሰዎች ሷሊህን ለመግደል ተዘጋጁ። እነሱን የሚያግዛቸው ሰው አብሯቸው አለ። ከዚያን እርሱንና እነሱ ጋር ያሉትን በሙሉ ሊያጠፉና ሊገድሉ ወደ ሷሊህ ዓለይሂ ሰላም ቤት አመሩ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ተንኮልንም መከሩ፣ እነሱም የማያውቁ ሲሆኑ በተንኮላቸው አጠፋናቸው ይላል። የተንኮላቸው መጨረሻ እንዴት እንደነበር እኛ እነርሱንም ህዝቦቻቸውንም በሙሉ እንዴት እንዳጠፋናቸው ተመልከት። ቋጥኝ ተደረመሰባቸውና ባሉበት ቦታ ላይ ጸጥ አደረግናቸው። ጥፋቱ ሷሊህን ዓለይሂ ሰላም ለመግደል በፈለጉት በእነዚህ 9 ሰዎች ላይ ጀመረ። ሷሊህ ዓለይሂ ሰላም እነዚያ 9 ጠላቶችን በጠፉበት በዚያን ሰዓት ራሱንና ተከታዮቹን ይዞ ሸሽቶ ከሂጅር ወጣ። ሰዎች በታላቅ ትርኢት ላይ ሆነው አነጉ። ማስጠንቀቂያ በተሰጣቸው በመጀመሪያ ቀን የሷሊህ ዓለይሂ ሰላም ህዝቦች ሰሙዶች ፊታቸውን የገረጣ ሆኖ አነጋ፣ እያለቀሱ ጀመር። የማስጠንቀቂያው መጀመሪያ ምልክት ነበር። በሁለተኛው ቀን ፊታቸው ተለዋውጦ ቀይ ሆኖ አነጋ። በሶስተኛው ቀን ሲያነጉ የሁሉም ፊታቸው የጠቆረ የከሰለ ሆነ። ያለቅሱና ወይታን ያሰሙ ጀመር። ከዚያንም መቃብርን መቆፈር ጀመሩ። ጉዳዩ እውነት መሆኑን አውቀዋል። ማምለጫም እንደሌላቸው ተረድተዋል። ቅጣቱ መጣ። በዓድ ላይ እንደተከሰተው የንፋስ አይነት አንድ አይነት ቅጣት አልነበረም። በኑህ ዓለይሂ ሰላም እንደተከሰተው መጥለቅለቅ አይነት አንድ ቅጣት አልነበረም። ይልቁንም የቅጣት አይነት ያዘለ ነበር። ይህ የሆነበት ምክንያት በአይናቸው ብሌን የሚያዩት የሆነውንና በጥያቄያቸው መሰረት የመጣችውን ተአምር በመካዳቸው ነበር። የቅጣቱ ጉዳይ ሲጀምር ምድር
ትርገፈገፍ ጀመር። ከዚያ እግሮቻቸው እየበረኩ መሬት ላይ ወደቁ። መቆም ስላልቻሉ ወደቁ። የዚያም መቅሰፍት ትወርድባቸው ጀመር። ቀጥሎ የቅጣቱ ታሪክ በመልአክ ልክ ያለፈ ጩኸት ተጠነቀቀ። ሁላቸውንም አጠፋቸው። አላህ ሱብሓነሁ ወተዓላ ስለነየ እነሱ በተለያየ አያዎች ሲነግረን እንዲህ ይላል። እነዚያንም የበደሉን ጩኸት ያዛቸው፣ በቤቶቻቸውም ውስጥ የተንበረከኩ ሆነው ሞተው አነጉ። በሰሙድም ለእነርሱ እስከ ጊዜ ሞታቸው ድረስ ተጣቀሙ በተባለው ጊዜ ምልክት አለ። ከጌታቸው ትእዛዝም ኮሩ። እነሱም እያዩ ጩኸት ያዘቻቸው። መቆምንም ምንም አልቻሉም። የሚረዱም አልነበሩም። እኛ በእነሱ ላይ አንዲትን ጩኸት ላክንባቸው። ወዲያውም ከብረት አጣሪ አጥር እንደተሰባበረ ርግፍጋፊ ሆኑ። አላህ ሱብሓነሁ ወተዓላ አጠፋቸው፣ በታተናቸው። ሰሙዶች ከሷሊህ ዓለይሂ ሰላም እና ከተከታዮቹ በስተቀር ሁሉም ጠፉ። ትእዛዛችንም በመጣ ጊዜ ሷሊህንና እነዚያን ከሱ ጋር ያመኑትን ከእኛ በሆነው እዝነት አዳን። ከዚያም ቀን ውርደት አዳናቸው። ጌታ እርሱ ብርቱ አሸናፊ ነውና። የመኖሪያ ቅሬታቸውን እስከ ዛሬ ድረስ አለ። በመዲና ሰሜን ምዕራብ አካባቢ የማያልፍ ሰው ዛሬም ድረስ መኖሪያቸውን ይመለከታል። ይህም በሷሊህ ዓለይሂ ሰላም ከተማ የነበረው በሂጅር ነው። ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውለን በመጫን ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።